ወረ 5000 ምናምን ኧረ 1000 ሰው እኔ በህይወት አይቶኝ አያውቅም። በእግዚአብሔር ስም እግዚአብሔር ያመሰግናለሁ። እግዚአብሔር ያመሰግናለሁ። እግዚአብሔር ያመሰግናለሁ። እግዚአብሔር ሆይ ዮናታን ከፒስ ውጭ ምን ትፈልጋለህ? ዮናታን ኧረ ምንም ደብሊው ሌላ ምን የሚቸግር ነገር አለ? ምንም አልፈልግም። ኧረ እግዚአብሔር ይስጠው ናውምን። እኔ እኮ ናውምን እኮ በስመ አብ እኔ እንደዚህ አስቤ አላውቅም እኮ አወራሁት እኮ በስትክክል አያልኩት። ኧረ በስመ አብ ምንድን ነው? የሆነ ነገር ነው። ኧረ ቴንኪው ናውም። ኧረ በስመ አብ ይበቃኛል። ናውም ቴንኪው በጣም ኔትወርክ እያቋረጠኝ ነው በጣም ኔትወርኩ ደግሞ ምን ሆኖ ነው? በጌታ በኢየሱስ ፍቅር እንዴት ነሽ? በጌታ በኢየሱስ ኔትወርኩ ሁሉ ሰላም ደህና ነሽ? አይሰማም? እግዚአብሔር ይመስገን። ቴንክ ዩ ሶ ማች። በጣም አንቀሳቅሹ ስለጠራሽ በጣም እናመሰግናለን። 100 ምናምን ሺህ ገብቷል ታብታቡ። ኧረ እናት አለ እኛ በጣም እናመሰግናለን። ሚኪያስ ይሰማል ማውራውን እኔ ይቅርታ አሁን ይሰማል። ኔትወርክ አስወጥቶ ነው ይቅርታ። ፍቅር አብሽር ናውም ትልቁ ነገር ሸፍኖልሃል። ያ ደግሞ የሚያስፈልግ ነገር ደግሞ ካለ እኔም አለው። እሺ ምን ያባል? እሺ በጣም እግዚአብሔር አመሰግናለሁ። እሺ ኔትወርክ ይቆራረጣል። አሁን ለምሳሌ ኔትወርክ ምንድን ነው የምትጠቀምበት? ኔትወርክ ተንቀሳቃሿን ራውተሯን እኮ እሱን ደግሞ እኔ ላስተካክልላ። ዋይፋይ ወይኔ በስመ አብ ኧረ በስመ አብ እሱን ደግሞ እኔ ያስተካክልልሃለሁ። እሺ በቃ እኔ አላውቅም። ይጅነካክም ብያለሁ። በቃ ቴክስት አድርግልኝ ምን ላደርግ እንደምችል። ከዛ ላይ ያን ሁሉ ነገር እኔ ያደርግልሃለሁ። የነባት ኧረ ትልቁ ነገር ፒሲ ነው። በቃ በግርግር ውስጥ ይሻል። እግዚአብሔር ይመስገን። ደብሊው ፍቅር ደብሊው እዚህ ውስጥ ያላችሁ በጠቅላላ ሁላችሁም እሺ። እግዚአብሔር ግን ነካኪው ዝም ብለሽ ጠቅ እያደረግሽ አብሪው። የኔ እናት ይመችሽ። ቴንክ ዩ ሶ ማች። ኧረ ቤቢ በእናትህ አስተካክል። አይስተካከል ሚኪ አይ ቲንክ አሁን መጣ መሰለኝ። ኧረ ኔትወርኩ እያስወጣኝ ካስወጣም ችግር የለውም። ዮናታን ኧረ ምንም አይደለም። በቃ እግዚአብሔር አክብርልኝ። ካስወጣም ችግር የለውም። በቃ ደግሞ ጠፋ ደግሞ ኔትወርኩ። አንቺ ናኦሚ እየተቆራረጠ ነው። እግዚአብሔር ያክብርልኝ። ከሰማ ኧረ ለኔም ግዛልኝ። አማል እንዴ ሪካርድ ነው ያወል። ዝም ብላ አወራው። አሁን ኔትወርክ ያሰራ። እግዚአብሔር ያክብርልኝ። ከሰማኝ ኔትወርክ ኢየሱስ ነው ምናምን ገባ። አረዋክሽ ይጀስተው አንቺ ሰማሁ። አንቺ አስተካኪ ይላል። አንቺ ቶሎ አስተካኪ ይላል።
አንቺ ኧረ ሌላ ሞኒተርም አለ መሰለኝ አላት። ሰማለሁ። ኧረ በኢየሱስ ኧረ ዋናው እኮ በቃ ይዞታል እኮ ኔትወርኩና ፒሲውን ከያዘው እኮ በቃ ይዋለ ዘግቶ አንቺና እሺን ማስተካከሉት ተነካኪው አንቺ ኧረ አንተ አስተካክለው። ወይ የምር ቁጭ ነው። በጣም ይመስላል። በጣም ቆይ ሚኪማ ቆይ ይስራው መጥቷል። ሚኪ ይቅርታ ኔትወርክ አስወጥቶኝ ሰማንክ እኮ። አይ አሁን ይሰማል። በቅድሙ ኔትወርክ በፒሲ ታዲያ እንዴት ነው የምገባው? እንደዚህ ከሆነ ኔትወርክ ያው እንደነገርኩ እኮ ነው። ላግ እያደረገ እገባለሁ እንደምንም። ቀን ሲሆን ላግ አያደርግም። ማታ ሲሆን ለምን እንደሆነ አላውቅም። ማታ ሲሆን አይሰራም እንዴ? ማታ እኮ እንደሚገባው ይሄ ማለት አይደለም እኮ አያስገባኝም። ማታ ከገባው ግን እናስተካክለዋለን። ናኦሚ በዛ ላይ ተማሪ ነች፣ ገባ ተማሪ ስለሆነች ማታ ምናምን ሊከብዳት ይችላል። የጠዋቱ ከሆነ ራሱ በጣም ምርጥ ነው። ግን ራውተርም ገዝተንም ቢሆን ገባ 15 ምንም አድርገ ነው በፒሲ እንድትገቢ እናደርጋለን። እንትን ስልክ አንድ ሰው ቴክስት አድርጎልኝ ማለት ነው። በቃ ስልክም ይገዛልሃል። በኢየሱስ እልል በል ሮጣ ማለት ልበል። ወይኔ ራስን ይኸውልህ እኔም ደግሞ አንዱ ልጅ ደውሎልኝ አሁን መኪና ማቄና መነጽሯን አረግሻው ላይ። ስለዚህ በቃ ሚኪያስ አሁን ከላይቭ ስትወጣ ስልክ ላክልኝ። እሺ በቃ እልካለሁ። ኧረ አሁን ነው የምልከው። ስልክ ይገዛልሻል፣ ላፕቶፕ ይገዛልሻል። በቃ አሁን እኮ እኔ አንተም በሆን ከላይ ወጥቼ አመስግኜ እተኛለሁ። በኢየሱስ ማራ ኔትወርኩ ከዚህ ኔትወርክ ቢሰራ ባይሰራ ምንድን ነው? በቃ በእናትህ ነው የርቀት ነው ዛሬ። በቃ ችግር የለም። አሁን ከዚህ በኋላ ብትወጣም ከላይ በቃ ኢንድ ብለው ኧረ ምን አይነት ቀን ነው? ምን አይነት ፈጣሪ ዛሬ ምን አይነት ቀን ነው? እና ፎሎ አድርገናል። ለእኔም ቴክስት ላክልኝ። እሺ ስልክን ላክልኝ ምናምን የኔትወርኳን ጉዳይ እናስተካክላታለን። አለዛ መጨረሻ ፍራይዴ ናይት ነው የሚሆነው። እሺ እኔ የለሁበት። አንተ ዮኒ ኧረ ተው እንደዚህ ያስበላ ይደብራል። እግዚአብሔር ኧረ እባክህ አልኩኝ እንዴ በቃ ሚኪ ኢንድ ብለሽ ውጪ። እና ደግሞ እዚህ ያላችሁ ሰዎች ናኦሚ ቦት እንዲያደርጉሽ ተናገር። አዎ በእናትህ ጋይስ ቦት አድርጉኝ። ቲክቶክ ባዮ ላይ ሊንክ አለ። ቦት አድርጉኝ። ማይ ፋሚሊ በላይቭ ስትሪም እንግዲህ እየመራን ያለነው እስካሁን እግዚአብሔር ካለም በላለን። ቦት አድርጉኝ ማይ ፋሚሊ።
በቃ እንውጣለት መሰለኝ። አይ እንደዚህ ይደብረዋል። ዝም ብሎ ከወጣን እኮ ትንሽ አይቶን ቻው ብለን እንውጣ መሰለኝ። እንዴ ፎቶ ሆነ እኮ ለዛ እኮ እንዴ ቢኒ ስማ የፈጠነ እንዴ ቢኒ በቃ እሺ፣ ሰላም ሁኑ። ሁላችሁም ይመቻችሁ። እሺ እናቴ